ኤማና ዲን የሚባሉ ሁለት የማይግባቡ የአንድ ትምህርት ቤት ተማሪዎች በተፈጠረ ችግር አንድ ጭው ያለ ደሴት ላይ ከትመዋል። ከጥላቻ ወደ ፍቅር የተቀየረውን ታሪካቸውን ብሉ ላገን በተባለው ፊልም እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉና ቪዲዮንም ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ ጠይቃችኋለሁ። ወደ ፊልማችን። ፊልሙ ኤማ የምትባል አንዲትን ሴት በማስተዋወቅ ይጀምራል። ኤማ ከእንቅልፏ ተነስታ ትምህርት ቤት ለመሄድ ትዘጋጃለች። በትምህርት ቤት ጥሩ ተማሪና ቆንጆ ስለሆነች ብዙ ወንዶች አይን ውስጥም ትገባለች። በሌላ በኩል ዲን የተባለ አንድ ወጣት ተማሪ አለ። ዲን ደግሞ ትምህርት የማይመቸው ሰነፍ ተማሪ ነው። ነገር ግን ከኤማ ጋር በተመሳሳይ ኮሌጅ ይማራሉ። እሱ የቪዲዮ ጌም መጫወት አብዝቶ በጣም ይወዳል። በዚህ ምክንያት ሁልጊዜ ከአባቱ ጋር አይስማማም። በኮሌጅ ውስጥም ብዙ ሴቶች ዲንን አይወዱትም። ኤማና ታናሽ እህቷ ስቴሲ በእናታቸው መኪና ትምህርት ቤት ውስጥ ለመሄድ በጣም ቸኩለዋል። ስቴሲም ከመኪናው ለመውረድ ስትሞክር ዲን መኪናው ጋር ይደርሳል። እሷም ዲንን ስታየው እንዴት የሚያስጠላ ሰው ነው ትላለች። ከዚያም እናታቸው እንዲህ አይነት ነገር እንዳትናገር በመቆጣት ከመሄዳቸው በፊት ትምህርታቸው ላይ ብቻ እንዲያተኩሩ ትነግራቸዋለች። በኮሌጁ ውስጥም ኤማ ከእህቷ ጋር ስትነጋገር ስቲቨን የሚባል የኳርተርባክ የሚባል ጌም ተጫዋች ወሬያቸውን ያቋርጣቸዋል። ስቴሲም ይህንን ስታይ ኤማን በሌላ ቀን ይህንን ልጅ እንድታስተዋውቃት ትጠይቃታለች። ከዚያም ኤማና ስቴሲ ወደ መማሪያ ክፍላቸው ይገባሉ። በመቀጠልም በክፍል ውስጥ መምህራቸው አቶ ክርስቲያን ኤማን ለምን እንደዘገየች ይጠይቃታል። እሷም በመዘግየቷ ይቅርታ ትጠይቃለች። ከዚያም መምህሩ ለዳይኒንግ ሴንቸሪ ጉዞ የሚወስደውን አውቶቡስ በሚቀጥለው ጠዋት 1 ሰዓት ላይ እንደሚነሳ በማሳወቅ ላይ ያለ ስቴሲ ዲንን እያየች ፈገግ ትላለች። ክርስቲያንም ከዚያ በጉዞዎቹ የመጨረሻዎቹ 3 ቀናት ስለ ደሴቷ እንደሚያወሩ ይነግራቸዋል። በምሳ ሰዓትም ኤማ ከጓደኞቿ ጋር ስትነጋገር ስለ ስቲቨን እና ስለ መጪው ጉዞ ምን ያህል አስደሳች እንደሚሆን እየተናገረች እንዳለ አይኖቿ በድንገት ምግብ በቢላ የሚቆርጠው ዲን ላይ ያርፋሉ። ያኔ ነበረ የኤማ ጓደኛ ሄለን ዲን ጥሩ ሰው እንደሆነ የነገረቻት። ነገር ግን ሊዝ በዚህ ሀሳብ አልተስማማችም። በዚያን ጊዜ መምህራቸው ኮሊየር ወደ ዲን ቀርባ ቢላውን ከእጁ ትወስድና በቀጥታ ወደ ዳይሬክተሩ ቢሮ እንዲሄድ ትነግረዋለች። ዲን ግን የትምህርት ቤቱን ሕግና ደንብ ስለማያከብር ብዙም አላሳሰበው ነበር። ከዚያም ሊዚ ለጓደኞቿ ኤማ ከእንደዚህ አይነት ወንድ ጋር አብራ መሆን እንደሌለባት ትነግራቸዋለች። በሚቀጥለው ጠዋት ኤማ ለመውጣት እየተዘጋጀች እያለ አባቷ እሷን ለማስደሰት ምንም ነገር እንደሚያደርግ ይነግራትና ኤማም እናቷና አባቷን ታመሰግናቸዋለች። በሌላ በኩል የዲን አባት ጃክ ደግሞ ጉዞው ላይ ዲንን ለማስገባት ከኮሌጁ ሰራተኞች ጋር እየተነጋገረ ነበር። ዲን መሄድ ባይፈልግም አባቱ ግን በተደጋጋሚ እንዲሄድ ስለጠየቀው በመጨረሻም ይስማማል። በኮሌጅ ውስጥ ሁሉም ተማሪዎች አውቶቡስ ውስጥ እንዲገቡ መምህር ክርስቲያን ይነግራቸዋል። የኤማ እናት ባርባራም ራሷን እንድትጠብቅ ለልጇ ትነግራታለች። የዲን አባትም ተመሳሳይ ምክር ይሰጠዋል። ሁሉም ተማሪዎች አውቶቡስ ውስጥ ከገቡ በኋላ ስቲቨን ኤማንን ሰላም ካላት በኋላ አውቶቡስ ውስጥ ይገባል። ገባም በኋላ ሊዚ ኤማን ላይ ትቀልድባታለች። ነገር ግን እሷ ቦታ አልሰጠቻትም ነበር። ከጥቂት ሰዓታት በኋላ ሁሉም ተማሪዎች ወደ ጉዞ ቦታ ይደርሳሉ። ኮሊየርም ፕሮግራሙ ከጥቂት ሰዓት በኋላ እንደሚጀምርና ከእራቱ በፊት መመለስ እንዳለባቸው ትነግራቸዋለች። ከዚያ በኋላ ኤማና ጓደኞቿ ወደ መዋኛ ገንዳ ሄደው አብረው መዋኘት ይጀምራሉ። ስቲቨንም እዛው ነበር። እናም ከኤማ ጋር መጫወት ይጀምራሉ። በድንገትም ኤማ ዲን ብቻውን ቆሞ ስትመለከተው በጣም አዘነችለት። በሚቀጥለው ቀን ጠዋት ተማሪዎቹ ለአካባቢው ልጆች ትምህርት ቤት መገንባት ይጀምራሉ። ይህንን ሲያደርጉ ዲን አክሮባት በመስራት ራሱን ለማሳየት ይሞክራል። ይህም ስቲቨንን በጣም ያናድደዋል። ከዚያም ለኤማ ጉዞውን ሊያበላሸው እንደሚችል ይነግራታል። በዚያን ጊዜ ጄይ የምትባል አንዲት ሴት ለጓደኞቿ ስቲቨን በአካባቢው ባለው ጀልባ ላይ ፓርቲ እንደጋበዛቸው ትነግራቸዋለች። ኤማም ይህንን ከሰማች በኋላ ወደ ፓርቲው መሄድ እንደማትፈልግ ብትነግራቸውም ጓደኞቿ እንድትሄድ ያሳምኗታል። በመቀጠልም ሁሉም ሴቶች በመኪና ወደ ፓርቲው ለመሄድ ይወጣሉ። በኋላም ኤማ በፓርቲው ላይ ሄለንን በመፈለግ ላይ ያለች ስቲቨንን ከሌላ ሴት ጋር እየተሳሳመ ታያዋለች። ከዛም ኤማ ተናዳ እየሄደች እንዳለ ይህንን ሲመለከት የነበረው ዲን በፍቅረኛዋ ይቀልድባትና እሷና ስቲቭ በእውነት እርስ በርስ እንደሚዋደዱ ይጠይቃታል። ኤማን በመደናገጥ ከዚህ በኋላ እንደዚህ አይነት ነገር እንደማይመለከተው ትነግረውና ትታው ትሄዳለች። ፓርቲውም እየቀጠለ እንዳለ ፖሊሶች በድንገት ወደ ቦታው ይደርሱና ሁሉንም ከጀልባው ላይ እንዲወርዱ ይነግሯቸዋል። በዚያን ጊዜ ኤማ በድንገት ወደ ውሃው ትወድቃለች። ከዲን በስተቀር ማንም ያያት ሰውም አልነበረም። ዲን ኤማ እየሰመጠች ሳያት ወዲያው እሷን ለማዳን ወደ ውሃው ዘሎ ይገባና ያድናታል። ከዛም ሁለቱ በአቅራቢያቸው ወዳለ አንድ ትንሽ ጀልባ ላይ ይወጣሉ። ዲንም ከዛ በኋላ ትንሹን ጀልባ ከፓርቲው ጀልባ ጋር የሚያገናኘውን ገመድ ቆርጦ አስወጣው። ምክንያቱም በጣም ስለጠጣ ተጨማሪ ችግር ውስጥ መግባት አልፈለገም ነበር። ይሁን እንጂ የፓርቲውን ጀልባ እንደሚከተሉና በቅርብ ጊዜ ውስጥ እንደሚመለሱ ለኤማ ቃል የገባላት ቢሆንም ብዙ ሳይቆዩ በድንገት ከባድ ማዕበል መጣ። የፓርቲውንም ጀልባ ለመከተል ሞከሩ። ነገር ግን ትንሿ ጀልባ ሞተር ስለሌላት መድረስ አልቻለችም። በዚያን ጊዜ ዲን ኤማን ጀልባውን በደንብ አድርጋ እንድትይዘው ይነግራትና ሁለቱም ጀልባውን አጥብቀው በመያዝ ከማዕበሉ ጋር ይጋጫሉ። ሊሳም ለኮሊየር ኤማ ወደ ሆቴሉ እንዳልተመለሰች ነግራው ከሌላ ሰው ጋር ልትሆን እንደምትችል ትጠረጥራለች። ሊዚም ለመጨረሻ ጊዜ ኤማ
ኤማንን በፓርቲው ጀልባ ላይ እንዳይቻት ትነግራታለች። በኮሌጁ ያሉ ሰዎችም ለኤማና ለዲን በጣም ተጨንቀዋል። በሌላ በኩል ኤማና ዲን በማዕበል ምክንያት በውቅያኖሱ መሃል ላይ ተቀምጠዋል። ዲንም ስልኩን ለማየት ሲሞክር ውሃ ስለገባበት እንደማይሰራ ይረዳል። ከዚያም ኤማ የእሷን ስልክ እንድታየው ሲነግራት የእሷም ስልክ ምንም አይነት የኔትወርክ ሲግናል እንደሌለው ትነግረዋለች። በሆቴሉ ደግሞ አቶ ክርስቲያን ስም ሲጠራ ዲንና ኤማ እንደጠፉ ያስተውላል። ዲንና ኤማ ግን ውቅያኖሱ መሃል ላይ ናቸው። ኤማም ለዲን የፓርቲውን ጀልባ መከተል እንደነበረበት ትነግረዋለች። ከዚያም ዲንና ኤማ እርስ በርስ መጨቃጨቅ ይጀምራሉ። በመቀጠልም በርቀት ላይ የሆነ ደሴት ያዩና ዲንም ጀልባውን ወደዛ መቅዘፍ ይጀምራል። ከብዙ ጥረት በኋላ ዲንና ኤማ ወደ ደሴቱ ጫፍ ይደርሳሉ። እዚያም እንደደረሱ ኤማ በስልኳ ኔትወርክ ለመፈለግ ትሞክራለች፣ ነገር ግን ምንም አይነት ምልክት አልነበረም። ዲንም በጀርባው ላይ ምልክት ሊሰጥ የሚችል አንድ ሽጉጥ አግኝቷል። እናም ሽጉጡን ከሱ ጋር አብሮ ለመያዝ ወሰነ። በሌላ በኩል ጃክ ልጁ እንደጠፋ አውቋል። ወዲያውኑም ወደ ኮሌጁ ቸኩሎ የኤማን እናት ባርባራን ያገኛታል። ከዚያም ሁሉም በመደናገጥ ስለ ሁለቱ ልጆች መጥፋት ፕሮፌሰሩ መጠየቅ ጀመሩ። ነገር ግን ፕሮፌሰሩ ምንም መረጃ መስጠት አልቻለም ነበር። በደሴቱ ላይ ኤማና ዲን ለማረፍ ቦታ መፈለግ ጀመሩ። በጫካው ውስጥም ውብ የሆነ ፏፏቴ ያያሉ። ዲንም በመገረም ኤማን በዚያ ቦታ ፎቶ እንድታነሰው ይጠይቃታል። ነገር ግን ኤማ ፈቃደኛ አልነበረችም። ከጥቂት ሰዓታት በኋላ ወደ ዳርቻው ተመልሰው አዲስ ነገር ለማግኘት ይሞክራሉ። ነገር ግን ምንም አዲስ ነገር የለም። ይህንን ሲመለከቱ ወደ ጫካው ውስጥ እንደገና ተመልሰው በሚሄዱበት ጊዜ ዋሻ አግኝቶ ከኤማ ስልኳን እንደ ባትሪ እንድትጠቀም ይጠይቃታል። ነገር ግን ወደ ውስጥ ሲመለከት የሌሊት ወፍ መንጋ ይመጣባቸውና ሁለቱም ደንግጠው ይሸሻሉ። ከዚህ በኋላም ወደ ዳርቻው ይመለሱና ጀልባቸው እንደሄደ ይመለከቱታል። ከዚያ ጀልባ ላይ የቀረውም የህይወት አድን ጃኬት ብቻ ነበር። በመቀጠልም ተንሳፋፊ ነገር ለመስራት እቃዎችን መፈለግ ጀመሩ። ነገር ግን ምንም ጠቃሚ ነገር ማግኘት አልቻሉም። ፀሐይም እየጠለቀች ስትመጣ በድንገት ኤማ በቦርሷ ውስጥ የተወሰነ ምግብ እንዳለ ታስታውሳለች። ከዚያም አውጥታ ለዲን እንዲበላ ትጋብዛለች። እየበሉም ብዙ ነገሮችን ማውራት ይጀምራሉ። በሌላ በኩል የኤማና የዲን ወላጆች ልጆቻቸው በመጥፋታቸው በጣም ተጨንቀዋል። በምሽቱ ኤማና ዲን እሳት አንድደው ከእሳቱ አጠገብ ተቀምጠው የተጨዋወቱ ባለበት ሰዓት ላይ ኤማ በድንገት የሆነ ድምፅ ትሰማለች። ዲንም ምንም ነገር እንዳትፈራና እዛ ምንም ነገር እንደሌለ ነግራታል። ኤማም እንደገና ኔትወርክ ካለ በማለት ስልኳን ስትመለከተው አሁንም ምንም አይነት ነገር አልነበረም። በመቀጠልም ሁለቱም ለመኝታ መዘጋጀት ይጀምራሉ። ከዛም ዲን ኤማ እንደበረዳት ያስተውልና ጃኬቱን አውልቆ ይሰጣታል። ያን ጊዜ ኤማ እንደገና እንግዳ ድምፅ ሰማች። ነገር ግን በፍርሃትም ቢሆን ለመተኛት ሞከረች። ጠዋት ላይ ዲን ሲነሳ ኤማ በአሸዋው ላይ ኤስኦኤስ የሚል ቃል እየጻፈች እንደሆነ አያት። ከዚያም ስልኳን ቼክ እንድታደርገው ጠይቃት። ነገር ግን የኤማ ስልክ ባትሪ እንደዘጋ ትነግሯለች። ከዚያም ትንሽ ሙቀት ይሰማው ስለነበረ ለመዋኘት ይሄዳል። ወደ ሆቴሉ ስንመለስ አቶ ክርስቲያን ለኤማና ለዲን ወላጆች ፖሊስ በንቁ እየፈለጋቸውና የጠፋውን ጀልባ እንዳገኙት ይነግራቸዋል። በደሴቱ ላይም ኤማ ቅርብ ካለ ወንዝ ውሃ እየቀዳች እንደገና እንግዳ ድምፅ ትሰማለች። ከዚያም ተረብሻ ወደ ሌላ ቦታ ሸሸች። ሁለቱም ርቧቸው ስለነበረ በጫካ ውስጥ ምግብ መፈለግ ጀመሩ። ከዚያም የተወሰነ ፍራፍሬ ያገኙና እሱን ይመገባሉ። በደንብ ከበሉ በኋላ ትንሽ ማረፊያ የሰሩና ዲንም በዛው እንቅልፍ ይወስደዋል። ኤማም እንቅልፍ እንደወሰደው ስታይ አጠገቡ ሄዳ አብራው ትተኛለች። የሚቀጥለው ቀን ኤማ በፏፏቴው ሻወር እየወሰደች ሳለ ዲን ሰንስክሪን ክሬም ከያዘች ይጠይቃታል። ኤማም በቦርሷ ውስጥ እንዲፈልግ ትነግረዋለች። ነገር ግን ሰንስክሪኑ እዛ እንደሌለ ይመልስላታል። በደሴቱ ላይም ኤማ እሳት ለማቀጣጠል እየሞከረች ለዲን ቤተሰቦቿ ምን ያህል እንደናፈቀቻቸው ትነግረዋለች። ያን ጊዜ ነበረ ዲን ከጎናቸው የሰው አጽም ያየው። ኤማም በፍርሃትና በድንጋጤ እየጮኸች እነሱም መጨረሻቸው እንደዛ ሊሆን እንደሚችል ማሰብ ትጀምራለች። ነገር ግን ዲን አንድ ላይ የሚተጋገዙ ከሆነ ወደ ቤት በሰላም እንደሚመለሱ ይነግራታል። ከዚያም ጠጋ ብሎ ይስማታል። በዚያ ምሽትም ሁለቱም አብረው ፍቅር ይሰራሉ። በሚቀጥለው ቀን ጠዋት ኤማ ስትነሳ ዲን እዛ እንደሌለ ታያለች። ብዙ ጊዜ ጠራችው፣ ነገር ግን አላገኘችውም። በጣም ተረበሸችና ዲንን ለመፈለግ ወደ ጫካው ገባች። ከጥቂት ጊዜ በኋላ ቅድም ያገኙትን የሰው አጽም ለመቅበር ጉድጓድ እየቆፈረ እንደሆነ አየችው። ምን እየሰራ እንደሆነም ስትጠይቀው ከሷ ምንም እርዳታ እንደማያስፈልገው በመጮህ ይመልስላታል። ይህም ኤማን በጣም ያሳዝናታል። ቢያንስ ምን እያደረገ እንደሆነ እንዲነግራት መልሳ ትጠይቀዋለች። ከዚያም በድንገት ኤማ ተንሸራታ በጉልበቷ ትወድቃለች። ዲንም ወዲያው ቁስሏን በመጥረግና ሁሉን ነገር ድና እንደሚሆን ይነግራታል። ከዚያም እንደተደረገላት በጣም ትንሽ በነበረ ጊዜ እናቱን እንዳጣና ለመቅበር እድል እንዳላገኘ ይነግራታል። ስለዚህም ዲንን አጽም በመቅበር የተወሰነ ሰላም እንደሚያገኝ ይመልስላታል። ኤማም በእሷ አሳዛኝ ታሪክ በጣም ትነካለች። ከዚህ በኋላ ሁለቱም ቅርብ ወዳለው ፏፏቴ ለመታጠብ ይሄዳሉ። ብዙም ሳይቆይ ዝናብ መስነብ ይጀምራል። ዲንና ኤማም በዝናቡ ላይ በመደነስ ጥሩ ጊዜ ማሳለፍ ይጀምራሉ። ከአንድ ወር በኋላ ዜናዎች የኤማና የዲን ፍለጋ እንደተሰረዘ ይዘግባሉ። ነገር ግን የኤማ ጓደኛ አሁንም በደሴቱ ላይ የሆነ ቦታ እንደሚኖሩ ታምናለች። የኤማ እናት ባርባራም ተመሳሳይ ነገር ነው የሚሰማት። ስለዚህ እሷና ጃክ ኤማን ለመፈለግ ሄሊኮፕተር ይዘው ይሄዳሉ። ከዚያም የኤማና የዲንን መረጃ የያዙትን ፎቶ ያለባቸውን ወረቀቶች ለፍለጋው ለመርዳት ይበትናሉ። የሚችሉትን ሁሉ ካደረጉ በኋላ ጃክ ለባርባራ ሁሉንም ነገር እንደሞከሩ ነግሯት አሁን ምንም ነገር ማድረግ እንደማይችሉና ልጆቹም እንደማይገኙ ይነግራታል።
ይህንም ሰምታ ባርባራ እያዘነች ወደ ቤት ትመልሳለች። በደሴቱ ላይም ኤማ ለዲን በትምህርት ቤት ውስጥ በጣም ቦታ ያለ ባህሪ እንዳለው ትነግረዋለች። እናም ተወደው እንደነበረ ታክላለች። ዲንም ይህንን ሰምቶ እሱም ኤማን እንደሚወዳትና በትምህርት ቤት ውስጥም በትኩረት ሲመለከታት እንደነበር ይመልስላታል። በኋላውም በጫካ ውስጥ እያሉ ኤማ ትተኛለች። በዚህ ጊዜ በድንገት የሄሊኮፕተር ድምፅ ይሰማታል። ዲንንም ትጠራዋለች። እሱም ቅድም የያዘውን ሽጉጥ ለመፈለግ ሄደ፣ ነገር ግን ማግኘት አልቻለም። ብዙም ሳይቆይ ሄሊኮፕተሩ ርቋቸው ሄደ። ሁለቱም ከጀርባው ላይ ያገኙት ሽጉጥ እንደገና መፈለግ ጀመሩ። ነገር ግን ሌላ ሰው ንብረታቸውን እየሰረቀ በደሴቱ ላይ እንደሚኖር መጠራጠር ይጀምራሉ። ቀናት ሳምንታትን ተክተው ብዙ ጊዜያቶች እያለፉ ነው። ነገር ግን ማንም እነሱን ለማዳን እስካሁን አልመጣም። በመጠለያቸው ውስጥ ተቀምጦ ሳለ ዲን በጫካ ውስጥ ለመሄድ ኤማን ይነግራታል። ከዚያም በድንገት አንድ የእንስሳ ድምፅ ይሰማል። እንስሳውም ጥቁር ነብር ነበረ። ከዚያም ዲን ተረብሾ ሮጠ። ነገር ግን እግሩን ሐረግ ጠልፎት ወደቀ። ከጥቂት ደቂቃዎች በኋላ ኤማ ዲን ወዳለበት ቦታ ስትደርስ ዲን በእጁ ቢላና ከጎኑም ደግሞ የሞተውን ነብር አየችው። ከዚያም ጊዜ በኋላ ኤማና ዲን በደሴቱ ላይ እንዴት እንደሚኖሩ መረዳት ጀመሩ። አሁን እንዴት ማደን እንዳለባቸውም አውቀዋል። አንዳንዴም ትናንሽ ቤቶችን እየሰሩ ይጠለላሉ። አንድ ቀን ኤማ በድንጋይ ላይ ምልክቶችን ትሰራለች። ከዚያም ስንት ቀን እንደቆዩ ትቆጥራለች። ጊዜ ያለፈ በሄደ ቁጥር ሁለቱም በጣም በጥልቅ ፍቅር ውስጥ ይገባሉ። በሚቀጥለው ቀንም ኤማ በድንገት ያማታል። ዲንም ምናልባት አርግዛ እንደሆነ ጠይቃት እሷም እንዳላረገዘች ትነግረዋለች። ከዚያም ኤማ ከዲን ጋር ተኝታ በሚነጋገሩበት ጊዜ የኤማ የጠፉ ንብረቶች በድንገት ከላይ መውደቅ ጀመሩ። አተኩሮ ሲመለከቱ አንድ ትንሽዬ ዝንጀሮ እቃቸውን ወዳች እየጣለ ነበር። ኤማም ሽጉጡን ይዛ ወደ ሰማይ ተኮሰች። ዲንም ተናዶ በደሴቱ ላይ በሰላም ለመኖር እንደሚፈልግና እንደዚህ ማድረጓ እንዳበሳቸው ይነግራታል። በኋላም ዲን አሳ ሲያጠምድ ኤማ ተመልሳ ይቅርታ ትጠይቋለች። ዲንም ይቅርታዋን ይቀበላታል። ከዚያ በድንገት አንድ ሄሊኮፕተር እየበረረ ሲዞር አያቸው። በመጨረሻም ያንን ሽጉጥ በመተኮስ ሄሊኮፕተሩን እንዲያያቸው ያደርጋሉ። ከዚያም ወደ ቤት ለመመለስ ወደ ሄሊኮፕተር ውስጥ ሄዱና ጉዟቸውን ይጀምራሉ። ወደ ቤታቸው ከተመለሱ በኋላ በአውሮፕላን ማለፊያው ላይ የኤማ እና የዲን ጓደኞች እንዲሁም ቤተሰቦቻቸው በደስታ ይቀበሏቸዋል። ነገር ግን ዲን ደስተኛ አልነበረም። አንድ ቀንም ወደ ኤማ ቤት በመሄድ መመለሳቸው ትክክል እንዳልነበር ይነግራትና አያይዞም እንደሚያፈቅራት ይነግራታል። ፊልሙም እዚህ ጋር ያበቃል።